You got live? Yep. Marlon. Marlon, go on. Baby John. Diga. Digoye. Diga mulo. Salam nachu. Koma. Fayajitu. አመሰግናለሁ። ክብርት ወይዘሮ ባልቻዬ ድንገታ የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ምክር ቤት ዋና አፈ ጉባኤ፣ ክቡር ዶክተር ኬኔዲን ተዘራ በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴኤታ፣ ክቡር አቶ ቸሩጌታ ገለለ በሰላም ሚኒስቴር የፌዴራሊዝም ግጭት አስተዳደር ዘርፍ ሚኒስትር ዴኤታ፣ ክቡር ገሉ አብሮን አዲሱ የክልሉ ምክትል መስተዳድር፣ ክቡር አቶ አሽኔስቲን በምክትል መስተዳድር ማዕረግ የህዝብ ግንኙነትና አደረጃጀት አማካሪ፣ የተከበሩ አቶ ጁን አንጋን በርዕሰ መስተዳድር ማዕረግ የገቢዎች ቢሮ የትራንስፖርት ቢሮ ኃላፊ፣ የተከበሩ አቶ ጀምስ ዴን የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ ወጁሉ የክልሉ ኦዲት መስሪያ ቤት ዋና ኦዲተር፣ የተከበራችሁ የካቢኔ የክልሉ መንግስት ካቢኔ አባላትና የስራ ኃላፊዎች፣ የተከበሩ ገድሎ አጋች የጋምቤላ ከተማ ምክትል ዋና ከንቲባ፣ የተከበራችሁ የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የሀገር ሽማግሌዎች፣ የተከበራችሁ የክልልና የፌዴራል ጸጥታ ኃይሎች፣ የተከበራችሁ የጋምቤላ ከተማና አካባቢዋ ነዋሪዎች፣ የተከበራችሁ በየደረጃው የምትገኙ የመንግስትና መንግስታዊ ሃይማኖት ድርጅቶች ሙያተኞች ተወካዮች፣ የተከበራችሁ ሴቶች እህቶችና ውድ ወጣቶች፣ በሀገር ውስጥና በውጭ ሀገር የምትገኙ የክልሉ ተወላጆች፣ ዲያስፖራና መላ የኢትዮጵያውያን፣ ጥሪ የተደረጋችሁ ክቡራን እንግዶች፣ ክቡራትና ክቡራን፣ በቅድሚያ በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የአረንጓዴ አሻራ በአንድ ጀንበር 600 ሚሊዮን ችግኞች ለመትከል የተያዘው እቅድ በትናንትናው መርሃ ግብር ኢትዮጵያ 615.7 ሚሊዮን ችግኞችን በአንድ ጀንበር በመትከል ያለንን ሪኮርድ የሰበረች ቀን ከመሆኑ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እወዳለሁ። ከሁሉ አስቀድሜ በዛሬው ዕለት መላው ሕዝባችን አዲሱ የለውጥ አብራሪ መሆኑን ለመግለጽ በተጠራው ሕዝባዊ የድጋፍ ሰልፍ ላይ ተገኝቼ የመጀመሪያ የሆነውን መልዕክትን ለማስተላለፍ በመቻሌ የተሰማኝን ወደር የሌለ ደስታ በክልሉ መንግስት፣ ሕዝብ እንዲሁም በራሴ ስም እንዲገልጽ እንዲፈቀድልኝ በታላቅ ትሕትና ሕዝቤን ለመጠየቅ እወዳለሁ። ክቡር አፈ ጉባኤ፣ የተከበራችሁ በየደረጃ የምትገኙ የክልሉ በላይ አመራሮች፣ የተከበራችሁ የከተማ ነዋሪዎች፣ ክቡራትና ክቡራን፣ አዲሱ የለውጥ ምዕራፍ ተጀመርን እንዳገር እነሆ 6 ዓመት አስቆጥረናል። በእነዚህ ጊዜያት እጅግ አበረታችና ተስፋ ሰጪ ውጤቶች የተመዘገቡበትና ከፍ ባለ ፍጥነት ኢትዮጵያውያን ወደሚመጥን የላቀ ደረጃ ላይ ለማድረስ በሁሉም ዘርፍ ከፍተኛ ድርብ እየተደረገ ይገኛል። ከሁሉ በላይ በለውጡ ዓመታት በተከናወኑ ሁሉን አቀፍ የሪፎርም ስራዎች በፖለቲካ፣ በማህበራዊ፣ ኢኮኖሚያዊ ውስጥ ለዘመናት ቀስፎን የያዙ ስብራቶቻችን ደረጃ መፍትሄ የተሰጠበት እንዲሁም ለረጅም ጊዜያት በዘር፣ በሃይማኖት፣ በአካባቢ በመከፋፈል ኢትዮጵያን የመሰለ ትልቅ አገር ለመበታተን ለማጥፋት ብሎም
እስከ ሲኦል ድረስ ያሰቡትን የሰላማችንና የልማታችን ጸር የሆኑ ኃይሎች አንድነትና ህብረታችንን በማጠንከር ትምህርት እንዲገኙ ተደርጓል። በተለይ በፖለቲካው ውስጥ የፖለቲካ ምህዳሩን በማስፋት ሽብርተኝነት ተፈርጀው የነበሩ ኃይሎች ወደ ሀገር እንዲገቡና የድርሻቸውን አስተዋጽኦ እንዲያበረክቱ እድል የተሰጠበት አላሰባብ ያሉ ህጎች እንዲሻሻሉ የተደረገበት በክልሎች መካከል አንዱ ዋና ባለቤት ሌላውን አጋር ተደርገው የነበሩ ፍረጃዎችን በማስቀረት ሁሉም እኩል በሀገረ መንግስት ግንባታ የድርሻውን እንዲወጣና እኩል ውሳኔ ሰጪዎች የተገኘበት ዘመን ላይ ደርሰናል። ሜጋ ፕሮጀክቶችን በመጀመር ብቻ ሳይሆን ጀምሮ በፍጥነት በመጨረስ ለአገልግሎት በማብቃት በልማት ፕሮጀክቶች ግንባታ ታሪክ የታላቁ ህዳሴ ግድባችን ጨምሮ በርካታ የገበታ ለሀገር መልቲላተራል የብሪክስ አባል በመሆን ለኢኮኖሚያችን አቅም የሚፈጥሩ ተግባራት በማከናወን በየዘርፉ የተሻሉ ስራዎች እየተመዘገቡ የመጡበት ጊዜ ላይ እንገኛለን። በአሁኑ ሰዓትም በኢኮኖሚያችን ትልቅ ለውጥ የሚያመጣውን ማክሮ ኢኮኖሚውን በተሟላ መልኩ ወደ ትግበራ የገባበት ወቅት ላይ የምንገኝ ከመሆናችን ጋር ተያይዞ ፊታቸውን አዙሮ የነበሩ አገራት ሁሉ በዓለም የዲፕሎማሲ መድረክም ታማኝነታችን ከመጨመሩ ጋር ተያይዞ ለብልጽግና ጉዞ ግባችን አዎንታዊ ምላሽ እየሰጡን ያሉበትና የዘመናት የባህር በር ፍላጎታችን በሰለጠነና በጋራ ማድረግ መሪ መፍትሄ እንዲያገኝ በመንግስታችን እየተሰራ ያለበት ጊዜ ላይ እንገኛለን። እንደ ሀገር በተፈጠረው ምቹ ሁኔታ በተለይ ሌሎች የሀገራችን ክልሎች በተገኘው የለውጥ ትሩፋት በመልማት በመልካም መስተዳደር በከፍተኛ ሩጫ ላይ ይገኛሉ። ክልላችን ጋምቤላ ለውጡን ተከትሎ በኢኮኖሚ፣ በማህበራዊ፣ በመሰረተ ልማት ዘርፎች በርካታ ተቋማት ተጠናቀው ለአገልግሎት እንዲበቁ በማድረግ ረገድ ጥረቶች የተደረጉ ይሁን እንጂ ከህዝባችን የልማት ፍላጎት አንጻር በርካታ ክፍተቶች ተስተውሏል። ጋምቤላ በተፈጥሮ ሀብቷ የታደለች ከራሷ አልፋ ለሌሎች የምትተርፍ ክልል ናት ሆና ሳለ በየጊዜው እኛው ራሳችን በፈጠርናቸው ችግሮቹን በወለዷቸው ግጭቶች ምክንያት የክልሉ ህዝብ በራሱ ከሚያደርገው ጥረት ውጪ እንደ መንግስት የልማቱ ተጠቃሚ አላደረግነው። በመሆኑ ይሁን አሁን ላይ በጀመርነው አዲስ የለውጥ ምዕራፍ ያመለጡንን ወርቃማ እድሎች በቁጭትና በላቀ ትጋት የህዝባችንን የሰላምና የልማት ጥያቄ መመለስ የሚያስችል የአመራር ለውጥ ተደርጓል። በዚህ አጋጣሚ ክልላችን ባለፉት አስቸጋሪ የፈተና ወቅቶች ህዝባችንን ላጎደልንባችሁ ሁሉ በክልሉ መንግስትና በራሴ ስም ህዝባችንን ይቅርታ እየጠየቁ ህዝባችንን ላሳየው ገደብ የለሽ ትዕግስትና ለሰጠን ጊዜ ከዝቅታ ከፍታ ስለሚገኝ ዝቅ ብዬ ለማመስገን እወዳለሁ። ከእንግዲህ አገልጋይ አመራር እንጂ በህዝብ ትከሻ ላይ የሚኖር አመራር አያስፈልገንም። ለህዝብ የሚሰራ የህዝብ ልጅ የሆነ አመራር እየገነባን በስራው ለህዝብ ባመጣው ውጤት እየመዘገብን እናስቀጥላለን። በአጠቃላይ ሰው ተኮር በሆኑት የእድገት ዘርፎች ማለትም በግብርና፣ በማኑፋክቸሪንግ ኢንዱስትሪ፣ በማዕድን፣ በቱሪዝም ልማትና በአይሲቲ ዘርፎች እየታዩ የሚገኙ ሀገራዊ ውጤቶችን በክልላችን ማጠናከር በማስቀጠል ማህበራዊ ብልጽግናችንን በተሟላ መልኩ እንዲረጋገጥ ተግተን እንሰራለን። በመንግስታችን የተጀመሩ ሀገራዊ ኢኒሼቲቮች በአግባቡ ተግባራዊ እንዲሆኑ በእኛ አመራር ሰጭነት
ከኛ ጋር ያሉት አመራሮች ከወትሮ በበለጠ ዝግጁነት በመንቀሳቀስ ግንባር ቀደም ሆኖ እንዲሰሩ በአጽንኦት ሊገልጽላችሁ እወዳለሁ። ይህንንም ከኛ ጋር እያስቀጠሉ ስለሆነ የነበሩትም ብነሱ እስካሁን የመጡበት የጀመራቸው ስራዎች እነሱንም እንድታመሰግናቸው እጠይቃለሁ። ከሁሉ በላይ በአሁኑ ወቅት በሁሉም የሀገራችን አካባቢዎች መንግስትና ህዝብ ለልማት እየተጉ ባለበት ወቅት ጋምቤላ በተለመደው አካሄድ እንደማትሄድና የነበርንበትን አዙሪት ውስጥ መልሶ የሚያስገባን ድርጊት ላፍታም እንደማንታገስ እያረጋገጥኩላችሁ የጀመርነው የህግ የበላይነት የማስከበር ስራ አጠናክረን በማስቀጠል የህዝባችንን መሻትና ኢኮኖሚ ተጠቃሚነት የምናረጋግጥበት ክልል ለማድረግ መላው ህዝባችን፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ ሴቶች፣ ወጣቶች፣ የግል ባለሀብቱ፣ የጸጥታ ኃይሎች፣ በውጭ ሀገራት የምትገኙ የክልሉ ተወላጆችና ዲያስፖራ፣ መላ ኢትዮጵያውያን እና መንግስት የጀመራቸውን ዘርፈ ብዙ የሪፎርም ስራዎች በተለይም ሰው ተኮር አገልግሎት ለሀገር ግንባታ በ2017 መልካም አስተዳደር አገልግሎት አሰጣጥ ቃልን በተግባር ማረጋገጥ ሁላችንም የሚጠበቅብንን ርብርብ እንድናደርግ እያሳሰቡ የልማታችንና የእድገታችን ጸር የሆነው ሌብነትና ብልሹ አሰራር አምረን በመታገል በኩል ህጋዊ አሰራሮችን በመከተል በኩል ሁሉም እንድንረባረብ የበኩላችንን በሌላ በኩል ህዝባችንን ከተረጅነት አስተሳሰብ ለማላቀቅ የነደፍናቸውን ስትራቴጂዎቻችንን በመተግበር በኩል የላቀ ሚናችሁን እንድትወጡና እንድትተባበሩ ይጠይቃሉ። እንዲሁም የህዝባችንን የልማት ጥያቄ በተሟላ መልኩ መመለስ የምንችለው ከመደበኛ በጀት በተጨማሪ ከተለያየ የገቢ አርዕስቶች ከምንሰበስባቸው ታክሶች በመሆኑ በዚህ በኩል ታማኝ ግብር ከፋዮችን በማበረታታት በገቢ አሰባሰብ በኩል ያለብንን ስብራት ለማስተካከል መንግስት የሚያደርገው ርብርብ ከጎናችን እንድትሆኑና እንድትደግፉን ላሳስባችሁ እወዳለሁ። በቀጣይ አዲስ አመራሮች ወደ ስልጣን ከመጣን ባሳለፍናቸው አንድ ሳምንት እድሜ ተቆራርጦ የነበረውን ህዝባችን የሚያቀራርቡ የእግር ጉዞዎችን በከተማችን የተለያዩ አቅጣጫዎች በማከናወን የቆየውን ህዝባችንን ፍቅር ዳግም ማየት የቻልንበት የተወሰደብንን ፍቅር መልሰን ያገኘንበት የቀደመውን ግንኙነታችንን ማስቀጠል ችለናል። በዚህ የህዝባችን ቅንነት ያሳየንን ሰላም ፈላጊነት በእጅጉ ምስጋና ይገባቸዋል። ከክልል ዞን ወረዳ አመራሮች ጋር ከፐብሊክ ሰርቪስ አመራርና ሰው ሀብት ልማት ዳይሬክተሮች ጋር ከሃይማኖት ተቋማት አመራሮች ጋር ከከተማ የተለያዩ የማህበረሰብ ተወካዮች ጋር ከሴቶች ወጣቶች ጋር ትውውቅና ገንቢ ውይይቶች መድረኮችን በማካሄድ በርካታ የሆኑ ቀጣይ የቤት ስራዎችን ወስደናል። በዚህም በአጭር በመካከለኛ በረጅም ጊዜ የእቅዳችን አካል በማድረግ በስራ ዕድል ፈጠራና ሌሎች መስኮች የምንሄድበትን ይሆናል። የነበርንበትን የክልሉ ዘርፍ ብዙ ችግሮች በአንድ ጀንበር ፈተን አንዘልቀውም። ይሁን እንጂ ከእናንተ ከህዝባችን ጋር ከሆን የማንፈታው ችግር የለምና ብቻ በጎናችን በመሆን አብርቱን፣ ጉልበታችንም ሁኑ። እኛም ሌት ተቀን መስራት እናንተን አገልግለን ለመካስ ዛሬ ፊታችሁ በድጋሚ ቃል ገባለሁ። በመጨረሻ ክልላችን ከገባችበት ተደጋጋሚ የጸጥታ ችግር እንድትወጣ ዛሬ ላይ በመድረሳችን ህዝባችን የሰላም አየር እንዲተነፍስ በቅርበት ሲከታተሉ የነበሩ አሁንም እየተከታተሉ የሚገኙ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እንዲሁም
መስዋዕትነቱ ወደር የሌለው የክልላችን የፌደራል የጸጥታ ኃይሎቻችንና ሌሎችም ባለድርሻ አካላት ከፍ ያለ ምስጋና እያቀረብኩ የዛሬውን ህዝባዊ ድጋፍ ሰልፍ ላዘጋጃችሁት፣ ለተባበራችሁት አካላት እና ለጋምቤላ ከተማ ነዋሪዎች ሁሉ በክልሉ መንግስትና በራሴ ስም ላቅ ያለ ምስጋናዬን አቀርባለሁ። የአብሮነታችን የሴቶቻችን በማጠናከር ሰላማችንን ዘላቂ እናደርጋለን። እግዚአብሔር ሀገራችን ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።